አድማጮቻችን ዘመነ ካሴ በህወሓት ጉዳይ ጥብቅ ማስጠንቀቂያ መስጠቱ ተገለጸ። ህወሓት በሁሉም አቅጣጫ ወልቃይት፣ ራያ፣ አላማጣን በመሳሰሉ አካባቢዎች መጠነ ሰፊ ውጊያን በከፈተበት በዚህ ሰዓትም የፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ ህወሓት እያካሄደ በሚገኘው ውጊያ በተመለከተ ያልተጠበቀ አስደንጋጭ ምላሽን ሰጥቶበታል። ታዲያ ይህ የፋኖ ወይም የነዘመነ ካሴ ምላሽ ደግሞ የብልጽግና ሰዎችንና አብይ አህመድን ክፉኛ ድንጋጤ ውስጥ የከተተ ሆኖ ተገኝቷል። እና አብይ አህመድ ህወሓት ጦርነት ሲከፍትብን ፋኖ ይደግፈናል፣ የፋኖ ኃይሎች ከመከላከያ ሰራዊቱ ጎን ተሰልፈው ህወሓትን ይወጉልናል ብለው ቢያስቡም ዘመነ ካሴ ግን በፋኖና በህወሓት መካከል ወይም ደግሞ በህወሓትና በብልጽግና መካከል የሚካሄደው ውጊያ ፈጽሞ እኛን የሚመለከተን አይደለም ሲል ነው ምላሽ የሰጠው። ወልቃይት፣ ራያና አላማጣን የመሳሰሉ አካባቢዎችን ህወሓት ሊነጥቀን ነው፣ ፋኖ ከጎናችን ይሰለፍ የሚሉት ደግሞ እና አብይ አህመድ ናቸው። ይህንን በተመለከተ ምሽቱን አስቸኳይ ሰበር ዜናን ይዘንላችሁ መተናል። ታዲያ እንዲሁ የፋኖ ኃይሎች ጠቅላይ አዛዥ በመሆን የተሾመው አርበኛ ዘመነ ካሴም ቢሆን ለና አብይ አህመድ በቀጥታ የሰጠው ምላሽ በእጃችን ላይ ገብቷል። ቪዲዮአችን ለብዙሃኑ ድምጽ ለመሆን ስለሚያግዘን የላይክ በተኗን እንድትጫኑ እናስታውሳችኋለን። እንግዲህ አድማጮቻችን ምሽቱን ሰበር ዜና ይዘንላችሁ መተናል። በጎጃም ቀጠና የሚገኘው የጎጃም ፋኖ ወይም ደግሞ በአጠቃላይ የፋኖ ኃይሎች ጠቅላይ አዛዥ በመሆን የተሾመው አርበኛ ዘመነ ካሴ ህወሓት በወልቃይት በራያና በአላማጣም መጠነ ሰፊ ውጊያን መክፈቱን ተከትሎ ምላሽ ሰጥቶበታል። ህወሓት በህዝባችን ላይ ጦርነት ከፍቷል ሲሉ የተደመጡት የብአዴን ሹማምንት የፋኖ ኃይሎች ህወሓት ጦርነት ሲከፍትብን እንዴት ዝም አሉ እያሉ በሚገኙበት በዚህ ሰዓት ደግሞ እና ዘመነ ካሴ ህወሓትን በተመለከተ ምላሽ ሰጥተዋል። የና ዘመነ ካሴ ምላሽ ደግሞ እና አብይ አህመድን ክፉኛ አስደንግጧል ስለመባሉም ነው እየተሰማ የሚገኘው። እንደ ብልጽግና ሹማምንት እንደና አብይ አህመድ ፍላጎት ቢሆን ህወሓት ጦርነት ሲከፍት የፋኖ ኃይሎች ማቄን ምኔንም ሳይሉ ወደ ህወሓት ይዘምታሉ ተብሎ ቢጠበቅም ያ ሊሆን አልቻለም። ይህም ጉዳይ የአራት ኪሎን ቤተ መንግስት ክፉኛ አስደንግጧል መባሉ የተገለጸ ሲሆን ዘመነ ካሴ ደግሞ ህወሓት ፈጽሞ ህዝባችንን እንዲነካ አንፈቅድም፣ በብልጽግናው አገዛዝና በህወሓት መካከል የሚቀሰቀሰው ውጊያም ቢሆን እኛን የሚመለከት አይደለም ሲል ነው የተደመጠው። እኛ የህዝባችንን ጥቅም ፈጽሞ አሳልፈን አንሰጥም፣ የህዝባችንን ጥቅም በሚያማክልና የህዝባችን ጥቅም በማይጎዳ መልኩ ከየትኛውም አካል ጋር እንቀናጃለን ሲል የተደመጠው የፋኖ ኃይሎች ጠቅላይ አዛዥ ሆኖ የተሾመው አርበኛ ዘመነ ካሴ አሁን ላይ ህወሓት በወልቃይት ራያና እንዲሁ በአላማጣ ውጊያን ከፍቷል መባሉን ተከትሎ ይህ ውጊያኛን የሚመለከተን አይደለም፣ ጦርነቱ የብልጽግናና የህወሓት ነው፣ እርስ በርሳቸው መዋጋት ይችላሉ፣ የኛ አጀንዳ ሌላ አጀንዳ ነው ሲል የተደመጠው ዘመነ ካሴ የብልጽግናውን አገዛዝ ግን ከስልጣን ለማስወገድ ሁላችንም በአንድነት የማንቆምበት አንዳችም ምክንያት የለም ሲል ነው የተደመጠው። ታዲያ ህወሓትም ወልቃይት ራያና አላማጣን የመሳሰሉ አካባቢዎችን በኃይል እቆጣጠራለሁ፣ ህዝብን አፈናቅላለሁ ብሎ የሚል ከሆነ ጦርነቱ ከኛ ጋር ነው የሚሆነው ሲል የተደመጠው ዘመነ ካሴ ህወሓት ግን ፈጽሞ ወልቃይት ራያ አላማጣን የመሳሰሉ የህዝብን ጥያቄዎች በጉልበት አሸንፌ እኔ እቆጣጠራለሁ ብሎ እንደማያስብ ጠንቅቀን እናውቃለን ሲል ነው የተገለጸው። ታዲያ በፌዴራል መንግስቱ በና አብይ አህመድና በአጠቃላይ በብልጽግና ሹማምንት በኩል ደግሞ የፋኖ ኃይሎች ከፌዴራል መንግስቱ ጎን ተሰልፈው ህወሓትን ሊፋለሙ ይገባል መባሉን ፈጽሞ እንደማይቀበለው ዘመነ ካሴ አሳውቋል። ታዲያ የብልጽግና ሹማምንት የወልቃይት ራያና አላማጣን የመሳሰሉ የወሰን ጥያቄዎች አስታከው የፋኖ ኃይሎች ያካሄዱ የሚገኙትን የትጥቅ ትግል ለማስቆምና የፋኖ ኃይሎችም ከፌዴራል መንግስቱ ጎን ተሰልፈው ህወሓትን ይዋጉልኛል እንዲሁ የአሰብ ወደብንም ወደ ኢትዮጵያ ለማስመለስም
ከመከላከያ ሰራዊቱ ጎን ተሰልፈው ከሻቢያ ጋር ይዋጉልናል በሚል እቅድ ዓላማ ነድፈው እየተንቀሳቀሱ ቢሆንም አሁን ላይ ግን በነ ዘመነ ካሴ በኩል እየተሰጠ የሚገኘው ምላሽ የ4 ኪሎ ቤተ መንግስት ሹማምንትን ክፉኛ አጣብቂኝ ውስጥ የከተተ ስለመሆኑም እየተሰማ ነው የሚገኘው። ታዲያ እና አብይ አህመድም ቢሆኑ ጽንፈኞችን እናጠፋለን እንደመስሳለን ማለታቸውን ትተው የፋኖ ኃይሎች በአፋጣኝ ጦርነት ያቆሙ፣ ጽንፈኛው ቡድን ጦርነቱን አቁሞ ከመከላከያ ሰራዊቱ ጎን ይሰለፍ። ይህ ሊሆን የማይችል ከሆነ ኢትዮጵያ ጥንት ጠላቶቿ በአንድነት ቆመው ሊበትኗት ነው በሚል እነ ዘመነና እስክንድር ነጋ በአፋጣኝ የሚያካሂዱትን ውጊያ እንዲያቆሙ የፋኖን ኃይሎች ተዋጊዎችም ቢሆኑ ከመከላከያ ሰራዊቱ ጎን እንዲያሰልፉ በፌዴራል መንግስቱ በኩል የተማጽኖ ደብዳቤ እንደተላከባቸው እየተገለጸ ነው የሚገኘው። ውድ አድማጮቻችን፣ ሌላኛው ደግሞ ህወሓት ፋኖ ፈጽሞ ጣልቃ መግባት የለበትም ሲል ተደመጠ። ህወሓት ወልቃይት፣ ራያ፣ አላማጣ፣ ኮረምን የመሳሰሉ አካባቢዎች ላይ በጦር ጀቶችና በከፍተኛ ሁኔታ በታንክ የታገዘ መጠነ ሰፊ ውጊያ እያካሄደ እንደሚገኝ ሲገለጽ፣ ህወሓትም ጦርነታችን ከብልጽግናው ጋር ነው፣ ከአገዛዙ ጋር ነው፣ የፋኖ ኃይሎች ፈጽሞ ከፌዴራል መንግስቱ ጎን መሰለፍ የለባቸውም ሲልም አስጠንቅቋል። የኛ ጦርነት ህዝባችንን ነፃ ማውጣት ነው ሲሉ የተደመጡት የህወሓት ከፍተኛ ሊቀመንበር የሆኑት እነ ዶክተር ደብረጽዮንም ይህ ጉዳይ የ4 ኪሎን ቤተ መንግስት ክፉኛ ስጋት ውስጥና አጣብቂኝ ውስጥ ሲከት ደግሞ ህወሓት ፋኖ ፈጽሞ ከመከላከያ ሰራዊቱ ጎን መሰለፍ የለበትም ሲልም በጎጃም ቀጠና የሚገኘው አርበኛ ዘመነ ካሴም ቢሆን ጦርነቱ አይመለከተንም፣ ጦርነቱ የብልጽግናና የህወሓት ነው፣ እኛ ቆመን እንመለከታለን ሲልም ነው የተደመጠው። ያም ሆኖ ግን በህዝባችን ላይ ጥቃት የሚከፈት ከሆነ ጥቃት ከፋቹ ላይ እርምጃ ለመውሰድ የህዝባችንን መብት ለማስጠበቅም በተጠንቀቅ ቆመን እንገኛለን ሲል ነው በእነ ዘመነ ካሴ በኩል ምላሽ የተሰጠበትም። ሌላው ደግሞ የህወሓት ከፍተኛ አድማጮች፣ ሌላኛው ደግሞ የኤርትራው ፕሬዝዳንት ኢሳያስም ወደ ኢትዮጵያ በከፍተኛ ሁኔታ የጦር መሳሪያዎችን እየላኩ እንደሚገኙ ተገለጸ። እነዚህ ከኤርትራ ወደ ኢትዮጵያ እየተላኩ የሚገኙት የጦር መሳሪያዎችም ድሮኖችና የጦር ጄቶች የታከሉበት ስለመሆኑ ነው የተሰማው። እንግዲህ ብልጽግናም ቢሆን ይህ ጉዳይ ክፉኛ አስደንግጦታል፣ አሳስቦታል ሲባለም ነው የተሰማ የሚገኘው። ሌላው አድማጮቻችን እነ ጄኔራል ተፈራ ማሞም ቢሆኑ ህወሓትና ብልጽግና ጦርነት ቢገጥሞ ይህ ጉዳይ እኛን የሚመለከተን አይደለም፣ የህዝባችንን መብት ለመጠበቅ ስንል ግን በተጠንቀቅ ላይ ቆመናል ሲሉ በጄኔራል ተፈራ ማሞ በኩል ምላሽ ተሰጥቶበታል። ይህም ታዲያ እና አብይን አጣብቂኝ ውስጥ የከተተ ነው እየተባለ ነው የሚገኘው። ውድ አድማጮቻችን ስለምትከታተሉን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።